ታሪካችን የሚጀምረው ጂኖ ለ2 ዓመት ሰልጥኖ ያለ ሰው እርዳታ ያለ መሰላቸትና በአጭር ጊዜ ከደካማው ኢ ደረጃ ጂኖ ወደ ኤስ ደረጃ ከ10ዎቹ የጃፓን ተዋጊዎች መሆኑ በዓለማቸው ያሉ ሁሉ ሰውና ተዋጊዎች ያውቁታል። ከዚህ ከ3 ቀን በኋላ ሎይድ ከአባቱ ጋር ተቀምጦ አባቱ ጂኖን ለነሱ ድርጅት ሊሰራ ባለማድረጉ ሎይድን ሲቆጣው እንመለከታለን። ምክንያቱም ጂኖ ከሚዲያዎች እንደወጣ ከሎይድ ጋር በካፌ ተቀምጠው አውርተው ነበር። ያኔ ጂኖ የሎይድ ጥያቄ እንደሰማው የሚሰራቸው የግል ስራ እንዳለውና አሁን ዓለም ስላወቀው ምን እንደሚፈጠር ስለማያውቅ ባገኘው ጊዜ እስኪቻለው ድረስ እንደሚሰለጥን ነበር የነገረው። ነገር ግን ከፈለገ ሎይድ እሱም መምጣት እንደሚችል ያሳውቀዋል። ስንመለስ ሎይድ ለአባቱ እንደዚያ እንዳለው እንደነገረው የጂኖ ጋር ግን ለመሄድ እንዲፈቅድለት ይጠይቀዋል። ከ3 ቀን በፊት ጂኖ ከካምፓኒው ሲወጣ ቀን ስንመለስ ደግሞ ጋዜጠኞቹ ጂኖን በጥያቄ ጸምደውት ባክና ቻም ከሱ ጋር ነበርና ሊሄድ እንዳሰበ ግን ባክ ለጂኖ አሁንም በትከሻው በመያዝ ጂኖን ፈቅዶለት ወደ ቤቱ እንዲወስደው ይጠይቀዋል። ምክንያቱም ባክና ቻው ወደ እነሱ ቡድን ሊቀላቅሉት ስለፈለጉ ነበር። ጂኖ ግን ችግር የለውም በራስ ይሄዳለው ብሎ ከነሱ በፍጥነት አልፎ ከኋላቸው በእግሩ ይሄዳል። ቾ በዚህ ቅልጥፍናው ይደነቃል። ምክንያቱም ጂኖ የሞቱት ማንሳት ብቻ ኃይል ያለው መስሎት ስለነበር። ባክ ደግሞ በጣም ይደነግጣል። ሲዘል ለራሱ ሊመለከተው ባለመቻሉ ጂኖ ከመጀመሪያ ጊዜ አግኝቶት የነበረ አሁን በጣም ስለተነከረ ባክ ይፈራል። ምክንያቱም በዓለማቸው ተዋጊዎች ባሉበት ደረጃቸው መጨመር ስለማይችሉ የጂኖ ኃይል የተለየ ከሆነ በፍርሃት ያስባል። ከትንሽ ደቂቃ በኋላ ጂኖ መሳሪያዎች በሚሸጡበት ደርሶ ወረቀቱ ተጠቅሞ መሳሪያዎችን ለመግዛት እንዳሰበ መሳሪያዎች ግን ለመግዛት ብቻ ሳይሆን ለመሞከር ለራሱ ክባር ያገኛቸዋል። በመጀመሪያ ታዛዥ በቦታው አግኝተው ኃይለኛ እሳት የመቋቋም አቅም ያለው ልብስ እንዲያሳየው ይነግረዋል። ታዛዥ ደግሞ ክባር የሆነው ግን እንደሚፈልገው ልብስ ያሳየዋል። ጂኖ ግን ለመግዛት ልብሱ የሚፈልገው ገንዘብ አልነበረውምና ዋጋው ለመደራደር ቢሞክርም ታዛዡ ቋሚ ነው በማለት ተስፋ ያስቆርጠዋል። ነገር ግን ታዛዡ መከላከያው መስተዋቱ ከሰበረው እቃው በነፃ ሊወስደው እንደሚችል ይነግረዋል። ጂኖ በሰውየው ንግግር ተገርሞ መስተዋቱ ምንም ጥንካሬ እንደሌለው አይቶ በእጁ ለመምታት ሲዘጋጅ ግን ሰውየው በድንጋጤ እንዲያቆምና የቀለደ እንደነበር ይገልጽለታል። በዚያች ሰከንድ ግን ታዛዡ መስተዋቱ ጠንካራ ከተባሉ ቢሆንም ሳይነካው ለራሱ ተጨንግፎ ያገኘዋል። በመቀጠል ሌላ አስተናጋጁ መጥቶ ጂኖን ጉራዴ ለማሳየት ይወስደዋል። በጉራዴዎቹ ቦታ ደግሞ አስተናጋጁ ከሁሉም አሪፍ ጉራዴ ያሳየዋል። ነገር ግን ጂኖ ማመን እስከሚከብደው ድረስ እነዚህ መሳሪያዎች ክባር ጥንካሬ ለራሱ ለመጀመሪያ ጊዜ የተሰጠው ጉራዴ እንደማይበልጥ ይገልጻል። በዚህ ሐሳብ ግን ጂኖ ከሲስተሙ ጉራዴው በማውጣት በገበያ ቢወጣ ስንት ይባል ነበር ይለዋል። የጥንት ጉራዴው በማስወጣት አስተናጋጁ አይቶ ክባር መሆኑንና በተጨማሪም ከሸጠው እዚያ ከነበሩ እቃዎች በላይ እንደሚያስወጣለት ይነግረዋል። ጂኖ የሲስተሙ እቃዎች በዓለማቸው ክባር እንደሆነ ተረድተው ውሰደውና በቅያር የሚፈልገው ልወስድ በማለት መሳሪያዎቹ ይዘው ይወጣል። በዚህ ጊዜ በታይገር ካምፓኒ ባክ እንመለከትና በጂኖ ያየው መቀየር እስካሁን ድረስ ማመን አቅቶት ጂኖ ወደ አደገኛው ዋሻ ከመግባቱ ጀምሮ ከጊዜ ወደ ጊዜ እንዴት እየጠነከረ መሆኑ አልተረዳውም። ነገር ግን በግምጣሉ ሲያስብ ነገሮች መመጋገብ ይጀምራሉ። በቀጣይ ቀን ወደ ጂኖ ቤት ስንመለከት ጋዜጠኞቹ ቤታቸው ከበውት አድረው በጠዋት ግን ይሄዳሉ። ከጂኖ ምንም እንደማያገኙ ተረድተው በዚያ ሰዓት ጂና ትናደዳለች። ምክንያቱም አሁን ጂኖ ፌመስ ሆኖ እሷ ወደ ትምህርት ለመሄድ ይሆን ነፃነቷን ስላጣች ትለዋለች። ደግሞ እነዚህ ሰዎች ለራስህ ከፈለክ ተጠቀምባቸው እኔን ግን አያገባኝም በማለት ጂኖን ትቆጣዋለች። ጂኖ ግን ተናግሯቸው ከአቅሙ በላይ እንደሆኑ ገልጸው ነገር ግን ለወር ወደ ስራ ስለመሄድ እንደማትቸገር እየገለጸላት ሎይድ በአጋጣሚ ይመጣል። ሎይድ ሰላምታው እያቀረበ ጂኖ ሀሳብ ምጥቶለት አየሽ ሎይድ ጓደኛ ለራሱ ሊነግርሽ ይችላል ብሎ በትከሻው ሲቆነጥጠው ሎይድ እውነት ነው ለወር ስለምንሄድ እንዳትጨነቂ ብሎ ጂናን ያሳምናታል። እንደመሸ ሎይድ ተመችቶት በአልጋው ተዘርግቶ ሲያድር ጂኖ ግን በጸጥታ የእህቱ ደህንነት ይመለከት ነበር። ምክንያቱም አሁን ኤስ ደረጃ ሆኖ ማለት ለደህንነቷ ስጋት ስላለው በጥንቃቄ ይጠብቃታል። ነገር ግን ስትወጣ ተመሳሳይ ነገር ስለሚያስፈልጋት አንዱ ከጎብሊኖቹ ከሷ ጋር ይደብቀዋል። በተጨማሪም ወደ ውጭ ወጥተው ሌሎች ወታደሮች በመላክ አካባቢው በሙሉ ሊጠብቁት ያደርጋል። በዚያ ምሽት ግን አንድ በራሪ የከተማው ድንበር አልፎ ወደ ከተማው እንደደረሰ እናያለን። በቀጣይ ቀን ሎይድ ለጂኖ ወደ ዋሻው የሚገኙበት ቦታ ይወስደዋል። ጂኖ ብቻ ወደ ዋሻው እንደገባም ሲስተሙ የዋሻው አለቃ ለማግኘት 25 ፎቆች እንደቀሩ ትገልጻለት። ዝግጅቱን ጨርሶ መንገዱን ይጀምራል። በውጭ በሎይድ ቤት ስንመለከት የሎይድ አባት ይናደዳል። ሎይድ ቤት ስላላደረ ሚስቱ ልተረጋጋው ወደ ስራ ሄደው ይሆናል ያለችው። አባቱ ግን ሎይድ ቃሉ እየሰማ እንዳልሆነ ተረድተው ሸለል ይለዋል። ነገር ግን በዚህ ሰዓት የሎይድ አባት በአጋጣሚ ራሱን ስቶ ሲወድቅ እንመለከታለን። ወደ ዋሻው ስንመለስ ጂኖ ከትልቅ ጎብሊን ጋር እየተፋለመ ነበርና ፈጥኖ ለመጨረስ እያሰበ ፋንግን ጠርቶ ከቀድሞ ዋሻ የተሰጠው የአስማት መጠንከር ያለ ፋንግ ሰጥተው ፋንግ ሰውነቱ ትልቅ አድርጎ የድራጉን እሳቱን ወደ ትልቅ ጎብሊኑ በመልቀቅ በኃይለ እሳቱ አሰሩን ያጥፈዋል። ወደ የሎይድ አባት ስንመለስ ወደ ሆስፒታል ተወስዶ ሲነሳ እንመለከትና ነገር ግን ሐኪሙ ለሱ አስደሳች ያልሆኑ ነገሮች ይነግረዋል። በመቀጠል ከከተማው ዳር ላይ ሁለት ጠባቂ ተዋጊዎች ሲራመዱ እንመለከትና ነገር ግን በምሽት ሲበር የታየው እንስሳ ጉንዳን መሆኑንና ለምን መሆኑ የማይታወቅ ከሩቅ ብቻ በፊቱ ሲታይ የሚያስፈራ እንስሳ ነበር። ወደ ዋሻው ስንመለስ ጂኖ ብዙ ንጉሶች እያሸነፈ ጥንካሬው ሲጨምር ወደ ኃያሉ ንጉስ እየደረሰ ስለሆነ ደግሞ ሰራዊቱ ወደ 2
ከፍለው ወደ ተለያዩ ቦታ ይልካቸዋል። አንዱ የኤግሬስ እና አይረን ሲሆን ሌላኛው ደግሞ የዱቦቹ ነበር። በዚህ ጊዜ ተቃራኒው ማሰብ የተቻለውና በእቅድ የሚሄድ እንደሆነ ጂኖ ይረዳል። ለዚህም ጂኖ ሲያስበው ተቃራኒው መጀመሪያ ኃያሉ ሰራዊቱን ያጠቃዋል፣ ካልተሳካለት ሌላኛው ቀድሞ ለማጥፋት ይሞክራል ይላል። በዚህም የዱቦቹ ግሩፕ ኃይላቸው በጣም እየቀነሰ ተመልክተው ወደ እነሱ እንዳመሩ ተረድተው ወዲያውኑ ወደ እነሱ በመድረስ ተደብቆ ሲመለከታቸው ነበር። በአንድ ግሩፕ 4 የአካባቢው ኃያላን ጠባቂዎች ነበሩ። ፍልሚያው ጂኖ ተደብቆ ሲመለከተው ጠባቂዎቹ ዱቦችን በአንድ ጊዜ ይጠራርጓቸው ነበር። በእንቅስቃሴያቸው ተደንቆ ጂኖም ሊፋለማቸው ከተደበቀበት ይወጣል። አንድ ከነሱ በቀጥታ ሲያጠቃው ጂኖ በቀላሉ በእግሩ ይመታውና በተጨማሪ ሌሎቹ 2 ሲመቱት ደግሞ በተመሳሳይ ግራዲው በማውጣት ለዱቦቹ በቀል እንደ ቁርጫ ስጋ ቆራርጦ ይጥላቸዋል። በመጨረሻ የነሱ አለቃ እንደቀረ ጂኖ የበቀሉ ደም ደስ አሰኝቶት በሚያስፈራ ፊት እየተመለከታቸው ይቀርባል። በሁለቱ መካከል ፍልሚያው እንደጀመረ ግን መሪያቸው እንጂ የመፋለም ችሎታ የሌለው በተጨማሪም ጥቃቱ ቀልብሰው በእጁ አንጠልጥሎ ሲይዘው ተቃራኒው ሴት መሆኗንና መናገር የምትችል ሆኖ ያገኛታል። አነጋገሯና አቋሟ ሲመለከት ግን ጂኖ ሊተዋት ወስኖ ይሄዳል። ነገር ግን ጀርባው እንደሰጣት ልትክደው ግራዲዋ አውጥታ ወደሱ ትዘላለች። እሱ ጋር ከመድረሷ ግን ፋንግ በእጁ የመቆጣጠር ያቆማታል። ጂኖ ተመልሳ ምን ለማድረግ እያሰበች እንደሆነ ሲጠይቃት ልጅቷ ተመልሳ በመሬት በመውደቅ እንደ ሕፃን ማልቀስና መለመን ትጀምራለች እንዳይገድላት። በተጨማሪም እስከ መጨረሻ ፎቅ ለመድረስ ከሆነ ፍላጎቱ ያለመስገብገብ እንደምትመራው ትነግረዋለች። ይሄ እንደሰማ ጂኖ የማስፈራሪያ ኃይሉ በመጠቀም ሊያምናት ከልቧ እንድትናገር ያስገድዳታል ያስፈራራ። ነገር ግን ልጅቷ እንደማትክደው አረጋግጦ ስለ ቦታው መጠየቅ ይጀምራል። በዚህ ጊዜ በሌላኛው በኩል ስንመለከት ጉንዳኑ በመንገዱ ያገኛቸው ሰዎች ገድሎ ወደ ሌላ ቦታ ሲሄድ እንመለከታለን። ወደ ጂኖ ስንመለስ ልጅቷ ኢዝል የምትባል ስትሆን ቦታው እስከ መጨረሻ ፎቅ እስኪደርስ ትላልቅ የማይታመን ጥንካሬ ያላቸው በየመንገዱ እንዳሉ ታስረዳዋለች። ጂኖ ስለ ሲስተሙ ለማወቅ ይፈልግ ነበርና ሲጠይቃት ግን ምንም የምታውቀው ነገር አልነበረምና ጂኖ ማን ወደዚህ እንደላካት ይጠይቃታል። ኢዝል የምታውቀው ነገር የለም። ነገር ግን ደጋግሞ በመጠየቅ ሲያጨናንቃት ግን እንደ ባርካ ሲያናግረው የነበረ ኢዝል እንደ ሮቦት በማስገብገብ ትናገርና በአይኖቿ የኢሮር ምልክት ታሳይ ትጀምራለች። ጂኖ እንዴት ወደዚህ እንደመጣችና ከዚህ በፊት የት እንደነበረች በመጠየቅ ያጨናንቃታል። የሮቦቱ ድምጽ በዚህ ሰዓት የሚለው በትልቅ ውጊያ እንደነበርና ጠላቱ ለማጥፋት እየተፋለመ እንደነበር ይገልጽለታል። ጂኖ የነገረው ሊያብራራለትና ማን እንደላከው ይጠይቀዋል። በዚህ ጊዜ ግን ንግግሩ ወደማይረዳ ተቀይሮ ይሄ ንግግር እንደተዘጋ ተናግሮ ኢዝል ራሷን ስታ ትወድቃለች። በሌላ ቦታ በተዋጊዎች ማህበር ደግሞ ስለ ጉንዳኑ ማስረጃ ደርሷቸው 200 እና ከዚያ በላይ ሰዎች ገድሎ 10 ያክል ተዋጊዎች ሊያቆሙት እንደሞቱ ያስረዳቸዋል ጂን። ይሄም የጉንዳኖች ንግስት ሊጨርሷት እቅድ ለማውጣት ይገደዳሉ። ወደ ዋሻው ስንመለስ ጂኖ ኢዝል በራሷ መራመድ ስለማትችል ወደ ቤቷ ይወስዳታል። እንደደረሱም አባቷ ጂኖን ሲመለከተው ይፈራል። ምክንያቱም ኢዝል የማታየው ከኋላው ብዙ ወታደሮች እንዳሉ ይናገርና ጠባቂዎቹ ያዛቸዋል እንዲከቡት። ጂኖ ግን በመጀመሪያ ሰራዊቱን ማየት በመቻሉ ይደነቅበትና ነገር ግን ሊያጠቁት የመጡ ገድሎ ልጁን ብቻ እንደማስጠንቀቂያ ይዟት እንደመጣ ያስረዳዋል። የመጣው ደግሞ ከነሱ ጋር ሁለተኛ እቃ ከሶስቱ ለእናቱ ለማሳከም የሚያስፈልገው እቃ እንዳለ ስለሚያውቅ እሱን እንዲሰጡት እንዳዘዛቸው አባቷ በፍርሃት ይሰጠውና አሁኑን ባክህ ውጣልን ይለዋል ፈርተው። ጂኖ ግን ልጁ እንደሚወስዳት ይገልጽለታል። ምክንያቱም እሷ መንገድ እንድትመራውና ለአመታት እነሱ የማይፈልጉት የሚያስገዳቸው የነበረ ገድሎ ሰላም ስለሚያመጣላቸው በተጨማሪም ልጁን ሳትጎዳ እንደሚመልሳት ገልጸው ይዟት ይሄዳል። በዚህ ጊዜ ደግሞ በውጭ ጉንዳኑ ገድለው ተዋጊዎች ወደ ሳይንቲስቶች ተወስደው በሰውነት ምርመራ ጀምረው እንመለከታለን። በተመሳሳይ ጊዜ ጂኖ ሰራዊቱ እያጠነከረ ወደ መጨረሻ ፎቅ ለመድረስ የተሰጠው እቃ ይጠቀም ነበርና 98 ፎቅ እንደደረሱ አካባቢው ተቀይሮ ነገር ግን የመጣ ቢመጣ ጂኖን የሚያሸንፈው አልነበረም። በተመሳሳይ ጊዜ በውጭ በቾ ድርጅት ቻሃ ወደሱ ተጠርታ ትመጣለች። ቾ የሚላት ደግሞ ለሚቀጥሉት ሳምንታት እንድትዘጋጅ ምክንያቱም ጎ መሪያቸው ወደ ደሴቱ ለመሄድ እቅድ እንዳወጣ ነግሮ በተጨማሪ ሌሎች ከሌላ ሀገር የሚያግዟቸው እየመጡ እንደሆነ እንደነገሩት ገልጸው ለጂኖን በተመሳሳይ ሲያገኙት ሊያግዛቸው እንደሚጠይቁት ይነግራታል። ወደ ዋሻው ስንመለስ ጂኖ በመጨረሻም በሞተኛ ፎቅ እንደደረሰ በሰማይ የሚንሳፈፍ ትልቅ ድራጎን ይመለከታል። ወደ መሬት እንደወረደም ከጀርባው የምንመለከተው ቤረን የተባለ ከክፍል 3 ጀምሮ ጂኖ የከፈተው ዋሻ እስካሁን ድረስ የነበሩ ሁሉ ጎብሊኖች ይሄ ነበር አስፈሪውና ትልቁ ቤረን የተባለ መሪያቸው። በዚህ ጊዜ ጂኖ በኃይሉ በጣም ይደነቃል። ምክንያቱም ኃይሉ በሙሉ ቦታ ስለነበርና ኢዝል ለራሱ በእግሯ ልትቆም ስላልቻለች። ጂኖ ሲመለከተው መጀመሪያ ድራጎኑ ለመጨረስ ያስባል። ምክንያቱም ውጊያው በአየር ከሆነ ከባድ ስለሚሆን ጂኖ እቅዱ ያወጣል። እነዚህ ለአመታት የነ ኢዝል ምግቦች እየበሉ እነሱ ደግሞ አፈር ሊበሉ ያስገድዳቸው አረመኔ የሆኑ ጉንዳኖች ነበሩ። ጂኖ በተመሳሳይ ሰራዊቱ በማውጣት የስልጣኑ ጊዜ እንዳበቃ ገልጸው በትዕዛዙ መሰረት ትልቅ ፍልሚያ ይጀምራል። ቤረን ደግሞ ከጉራዴው ትልቅ መብረቅ በመልቀቅ ወደ ላይ ይለቀዋልና በደመና ያሉ መስመስታዎች ተደባልቀው ኃይለኛ መስመስታ በመሬት ተፈጥረው የጂኖን ሰራዊት ይበጣጥሳቸዋል። በመጀመሪያ ጂኖ ኢዝል ላትጎዳ ያድናታልና በመቀጠል ፍጥነቱ በመጨመር ወደ ቤረን ይደርሳል። ነገር ግን ጉራዴው ለራሱ ሊጎዳው አልቻለም ነበርና ቤረን ጂኖን ይዞ ወደ መሬት በመወርወርና በትልቅ ኃይል ያለው ኤሌክትሪክ ሊያንሰራስረው ያስባል። ጂኖ ያስተዋል። ነገር ግን መስመስታው መከተሉን ማቆም አልቻለም። እየተቃረበ ሲመጣ ግን ፋንግ በእሳቱ ያድነዋል። በዚህ ጊዜ ቤረን ትኩረቱ ወደ እነሱ
እያለ ኢግረስ በተሸለ ጉራዴው በሚገርም ፍጥነት ድራጎንን አንገቱ ይቆርጠዋል። ለጂኖ ይሄ ደስታው ነበር በመሬት ሊዋጋው። ለቤረን ግን ንዴትና ብስጭት ፈጥሮለት ቤረን በአይኖች የሚተን ኃይል እየወጣ በሚያስፈራ አስተያየቱና አረማመዱ የሰውነቱ እንቅስቃሴ ለራሱ አደጋ ያሳይ ነበር። ውጊያው በሰራዊቱ መካከል ኃይለኛና መራር ስለነበር የሰራዊቱ ኃይል በፍጥነት እየቀነሰ ነበር። ኢግረስና አይረን በፊታቸው የነበሩ እየቀነጣጠቧቸው ነበርና ጂኖ ከቤረን ጋር በጣም ፍጥነት ያለው ፍልሚያ ሲጀምር ግን በጉራዴው መልሰው በእጁ ያንጠለጥለዋል። በሚገርም ጉራዴው ሊጨርሰው እንዳለ ግን ኢግረስ ጣልቃ ገብተው ፋንግ ጉራዴው ይዘውና ጂኖ ጊዜው ተጠቅሞ ጉራዴው ወደሱ ሲከትለት ጊዜ ፋንግ በጀርባው እጁ ይዘውና አይረን እግሮቹ ጦምሮ ሲይዘው ቤረን ቀል የማያውቅ ሰውነቱ በሙሉ የመስመስተ ኤሌክትሪክ በመቀየር ትልቅ መቅዘፍት ትንፋሳቸው እስኪጠፋ ድረስ አይረንና ፋንግ የሚገርም ኃይል ያወጣባቸዋል። ቤረን ከፊቱ ለራሱ ሲታይ በውጊያ ቀልድ ምናምን የማያውቅ ነበር። ፍልሚያው ከጂኖ ጋር ለመጨረስም በጣም ኃይለኛ የሆኑ ጉራዴዎች ያወጣና በሁለቱ መካከል የፈጠነ ምቶችና በየሰከንዱ ጂኖ ፍልሚያው ያስደሰተው ነበር። ምክንያቱም በእነዚህ ጉራዴ ማንም እንደማይቋቋመው እያሰበ በየሰከንዱ ግን የሚፈጠረው የነበረ ቤረን በሁለቱ ጉራዴው እያጨናነቀ ትላልቅ መቅዘፍቶች እየለቀቀ ጂኖን እያዳከመ በተጨማሪም ጉራዴው ለራሱ እንዲጥላቸው አድርጎ በትከሻው የማይረሳው ምት ያሳርፍበታል። ቤረን ሁለቱ ጉራዴ አንድ ላይ በተጠቀመበት ሰዓት ደግሞ ጂኖ በስንት ኃይል በእጆቹ ይይዛቸውና ነገር ግን ቤረን በጉራዴው እየገፋ ጂኖን ጨፍልቆ ኃይለኛው የኤሌክትሪክ ትንፋሱ በፊቱ ሊያንጸባርቅለት ሲል ግን በአጋጣሚ በስንት ፍርሃት ኢዝል ጉራዴዋ ስትወረውርለት ሁሉ ነገር ተቀየረ። ጂኖ በዚህ ሰከንድ ከተፈጠረበት ጫና ገፍቶ ወደሱ ይቀለብሰውና ጊዜው ሳያጠፋ በእጁ የመቆጣጠር ተጠቅሞ እጁን ጠምዝዞ አጥንቶቹ ሰብሮ ባለው ሁሉ ኃይል ሁለቱ እጆቹ ይነቅላቸዋል። አሁን ጂኖ ፍልሚያው እንደ መጽሐፍ አንብቦ ስለነበር ቤረን እስትንፋሱ ሊለቅለት እንዳለ አቅጣጫው ቀይሰው በታች በመምጣት ያለው ሁሉ ኃይል በእጁ አድርጎ በአፉ የሚለቀው ኃይለኛ ኤሌክትሪክ ሳትወጣ በታችኛው ፊቱ መጥቶ ጥርሶቹ ሰባብሮና እንደ ከኒና ያስዋጠው አፉ ሲያስዘጋው ኤሌክትሪኩ ፈንድቶ በትልቅ ኃይል ጭንቅላቱ ቆዶ ወደ ላይ ይፈነዳል። ይሄ ሁሉ ሲያደርገው ግን ጂኖ እድለኛ ነበር ኢዝል ከሱ ጋር ስለመጣች። በዚህም ፍልሚያው እንደጨረሰ ኢዝል ትደሰታለች፣ ጂኖም ጥንካሬው ይጨምራል። ጂኖ እናቱ ለማዳን የሚያስፈልገው የመጨረሻው ዕቃ እንደተሰጠው ከሲስተሙ ትዕዛዝ አሟልተው ቅመሞቹ ተደባልቀው በመጨረሻ ሲስተሙ እንደመበራቻ መድኃኒቱ በብዛት 6 ይሰጠዋል። ለመሄድ እንደተዘጋጀም ኢግረስ የድራጎኑ ሰውነት ያመጣለትና እሱን አስነስቶ ስሙ ካይዝል ይለዋል። ጂኖ ለእናቱ እያሰበ ጊዜ ሳያጠፋ የቤረን ጉራዴ ወደ ሲስተሙ በማክተት በተጨማሪም ከሲስተሙ የተለየ ዕቃ ቦታ የመቀያየር የሚል ይሰጠዋል። ይሄም ከሰራዊት ጋር ቦታ የመቀያየር ማለት ነበርና እናቱን ለማዳን በጣም ጓጉቶ የነበረው ጂኖ ኢዝልን በመሰናበት ከቤቱ ለመጠበቅ የመደባቸው ወታደሮች ጋር ቦታ በመቀያየር እሱ ወደ ቤቱ ወታደሩ ወደ ዋሻው ይቀያየራሉ። በዚህም በፍጥነትና በደስታ ጂኖ ወደ ሆስፒታል ለመሄድ ካይዝልን በመጠቀም ወዲያውኑ ወደዚያ ያመራል። በዚህ ጊዜ ጂንና ጎ ተዋጊዎች ወደ ደሴቱ ሄደው የጉንዳኖቹ እናት የሚገድሉበት እቅድ ያወጡ ነበርና ጎ በጣም ይጨነቃል ጂኖ እስካሁን ድረስ ይሄንን ስራ ሊያግዛቸው ስላላሳወቀው። ጂን ግን እስካሁን ድረስ የት እንዳለ ለራሱ እንደማይታወቅ ይገልጽለታል። በሌላ ቦታ ደግሞ ስንመለከት ባክና ቢያንሁ የተባለ ጓደኛው መጠጥ ይዘው እየተጫወቱ ሌሊቱን ያሳልፉት ነበር። ባክና ቢያንሁ ለአመታት ጓደኛሞች ነበሩና አንድ ላይ በብዙ ዋሻዎች እየሰሩ ነበር። ነገር ግን ቢያንሁ ከአመታት በፊት ወደ ጂንጂንግ ደሴት በክፍል 1 ያየነው ከባክ ግሩፕ ጋር አንድ ላይ ሄደው እንደነበር እንረዳለን። በዚህ ጊዜ ግን ለሁለቱ የማይረሳ የጓደኛ መሞት ስላጋጠማቸው ከዚያ ቀን ጀምሮ ቢያንሁ ከተዋጊዎች ጥሮታ የወጣ ብቻው በሰላም የሚኖርና የሚገርም ኤስ ደረጃ ፈዋሽ እንደነበር እንረዳለን። ባክ ይሄ ምሽት ከሱ ጋር የሚያሳልፈው ደግሞ መጠጥ ምናምን የሚወድ ነው። ነገር ግን የሚቀጥሉት ሳምንታት ወደ ደሴቱ ስለሚሄድ ከአሁን በኋላ የመገናኘት እድል ላይኖረው እንደሚችል ያስረዳዋል። ቢያንሁ ግን ወደ ደሴቱ ከሆነ እንደሚሄድ ይገልጽለታል። ምክንያቱም ያብራራለት ግን ታሪክ ወደ ጂኖ ይወስድናል። ጂኖ በሆስፒታል ደርሰው ከእናቱ አጠገብ ተቀምጦ ነበርና የጥንት ልጅ እያለ ለእናቱ የሞቀ ውሃ በአጋጣሚ በአንገቷ ያፈሰሰላት አሁን እንደ ንቅሳት እንደመሰለ ይመለከታል። ጂኖ በመቀጠል ለወራት ለእናቱ ሲል የተፋለመው መድኃኒት እያንቀጠቀጠ ይዞ ይሰራ አይሰራ እየፈራ እናቱን ያጠጣታል። ከስንት ደቂቃ እንደምኞቱ ደግሞ መድኃኒቱ ሰርቶ የሰውነቷ ደክመትና በህመሙ የሆነ የድሮ ንቅሳት ይጠፋል። ጂኖ እንደጠበቀ ግን እናቱ ስላልተነሳች ይሄ ሁሉ የደከመለት የማይጠቅም እንዳይሆን ይፈራል። በዚህ ጊዜ ጂና ለወራት ብቻዋ ጂኖ ስለሌለ ቀኖቹ በሙሉ እያጠናች ነበር የምታሳልፈውና አሁን ግን ልታተኩር ስላልቻለች ብቻዋን ነፃ አየር ለመውሰድ ስትወጣ እንመለከታለን። ወደ ሆስፒታሉ ስንመለስ ከትንሽ ደቂቃ በኋላ የምሽቱ ብርሃን የጂኖን እናት ሲያበራላት በሚገርም ሁኔታ ለአመታት ያመመችው እናታቸው ነቅታ ያለ ህመም ያለ ቃንዛ አይኖቿ ከፍታ ጂኖን ስታየው ጂኖ የኔ ልጅ ስትል ልቡን በደስታ ለሰከንዶች እስኪቆም ድረስ ታደርገዋለች። በተጨማሪም ቃል እንደገባህልኝና እስከምድን በትዕግስት ለጠበቅከኝ አመሰግናለሁ በማለት ተናግረዋለች። ምክንያቱም እሱ በጣም ስለተቀየረባት። ጂኖ ልቡ በደስታ ተሞልተው ሁሉ ምኞትና እቅዱ ስለተሳካለት ለቀናት በጭንቀትና በናፍቆት ያሳለፈው እያስታወሰ እያለቀሰ ነቅታ በማየቱ እንደተደሰተ ይነግራታል። በቀጣይ ቀን ጂናም ተቀላቅላ እናቷን ቆማ ስትመለከታት ለአመታት ሁላቸው ከወንድሟ ጋር ሆነው ያሳለፉት ችግሮች እያስታወሰች እያለቀሰች እንደምትወዳት ትነግራታለች። አሁን ጂኖ የቤቱ መሰብሰብ እንዳየ ከአሁን በኋላ
በኋላ የሚፈራው ነገር እንደሌለ ይናገራል። በሌላ በኩል ስንመለከት ጎ ጉንዳኑ የገደላቸው ሰዎች በሀገራቸው የመጨናነቅ ስለፈጠረ ከዓመታት በፊት ሄደውበት ከነበረው ጂንጂንግ ደሴት የመጡ እንደሆኑ በማስረዳት ለባለፉት ሳምንታት የተዋጊዎች ማህበር የነዚህ ነገሮች መሰረት የሆነችው ንግስቷ ለማጥፋት ከፍተኛ ምርመራቸው ጨርሰው አሁን ደግሞ ተዋጊዎቻቸው ሰብስበው ዝግጅታቸው እየጨረሱ እንደሆነ ገልጸው በሚቀጥሉት ቀናት እርምጃቸው ለመውሰድ እየተዘጋጁ እንደሆነ ለሚዲያዎቹ ያሳውቃቸዋል። በመቀጠል የምናየው ጂኖ እናቱንና ጂና ወደ ቤታቸው ተመልሰው ቤቱ ግን በሚገርም ሁኔታ ተመሳቅለው እናታቸውና ጂኖን ይገርማቸዋል። ጂኖ ደግሞ እህቱን በመያዝ ዶር ምን እያደረግሽ ነው ቤቱ እንደዚህ የተመሳቀለው በማለት ይጠይቃታል። እናቱ ግን ችግር የለውም በማለት እንደ ቤተሰብ ሁሉም አንድ ላይ እንዲያጸዱት ትናገራለች። እያጸዱ ግን ጂኖ ለቀናት የተመኘው ለመኖር ይጀምራል። ነገር ግን አሁን ጂኖ የሚያስጨንቀው ያለበት ማንነትና ለደህንነታቸው መስራት ስለነበረበት ነበር። እናቱ በዚህ ጊዜ ደግሞ የቤተሰብ ፎቶ የተነሱት ታነሳና ለአመታት ያላገኘችው አባታቸው ወደ ቤት ተመልሰው ከነበረ ትጠይቃቸውና ሁለቱም ግን ጸጥ ይላሉ። እናታቸው በመቀጠል ጂኖ ተዋጊ እንደሆነ እንደሰማች ትናገራለች። ለብዙ ቀናት ሰልጥኖ እንደሆነ ተረድታ አባቱም እንደሱ ጠንካራና ጀግና እንደነበር ገልጻ የአባቱ እንደያዘ ታስረዳዋለች። ጂና ደግሞ ዶክተር ልትሆን እየተማረች እንደሆነችና ስትመረቅ ማንም በሽተኛ እንደማይሆን ትናገራለች። በዚህ ጊዜ ግን ጂኖ ስልክ ይደወልለትና ስልኩ አስቸኳይ ስለሆነ ከቤት ወዲያውኑ ይወጣል። ከደቂቃ በኋላ ጂኖ ከጎ ጋር ይገናኝና ቁጭ ብለው ስለ ደሴቱ ያወራሉ። ጂኖ ግን ጎ ቃለ መጠየቅ የተደረገለት ይሆን የሚያረጉት ያለ ስለማያውቅ በቀጣይ ሳምንት ለመሄድ እየተዘጋጁ እንደሆነ እቅድ እንዳወጡ ጎ ለጂኖ ያስረዳዋል። በዚህም ሊያግዛቸው ፈቃደኛ ከሆነ ሲጠይቀው ብዙ ኃይል ከአካባቢው እየመጣ እንደሆነ ጂኖ ይሰማዋል። ጎ ጂኖ እንደተሰማው እንዳየ አንዳንድ ኤስ ደረጃ ተዋጊዎች በልምምድ ቦታ የሆነው ጂምናዚየሙ እንዳሉ በማሳወቅ ከፈለገ ሄደው ሊመለከቱት እንደሚችሉ ይነግረዋል። በዚህ ጊዜ በጂምናዚየሙ ባክ ህዋን የተባለ ጋር ባለው ጥንካሬ ሊያሸንፈው እየታገለ ነበርና ንዋን ግን አፈላለሙን እንዳየ በቀላሉ አንሸራቶ ያወድቀዋል። ንዋን በዚህ ጊዜ ለባክ ድክመቱ በታችኛው ሰውነት እንደሆነ ቢነግረውም ባክን ዝም በል እያለ በድጋሚ ይፋለመዋል። እነጎ እዚያ እንደደረሱ ጂኖ ይገርመዋል ይሄ እንዳየ። ሾ ደግሞ ወደዚያ ይመጣና ባክ እውነተኛ ኃይሉ ቢጠቀም ኖሮ ንዋን አይችለውም ነበር በማለት የባክ እውነተኛ ጥንካሬው ያስረዳዋል። ከዚያ በኋላ ደግሞ ተዋጊዎች ከሌላ ሀገር የመጡ ይመለከታቸዋል። የእነሱ መሪ ጎቶ ደግሞ ጂኖን ሲመለከተው አስተርጋሚዋ ደግሞ ጂኖ አዲስ ተዋጊ በቅርብ ቀን የተቀላቀለ መሆኑ አስረድታ የሞቱት መቆጣጠር እንደሆነ ኃይሉ ታስረዳዋለች። ጎቶ ግን ይጠራጠራል ከመጀመሪያ እንዳየውና በተመሳሳይም ቻሃና ሌሎቹ ጂኖ እንደመጣ ያያሉ። ባክና ንዋን ደግሞ ከነበረው ፍልሚያ የባሰ እየተቋየቁ ይፋለሙ ነበር። በዚህ ጊዜ ጎ ወደ እነሱ በማቅረብ ለልምምድ ሁሉም አንድ በአንድ እንደሚፋለሙ ገልጸው ልምምዱ የሚሆነው ደግሞ የጓደኝነት እንጂ እንደ ጠላት እንዳልሆነ ያስረዳቸዋል። ባክ ደግሞ ህጎቹን ማንም በመሬት የወደቀና ተቀናቃኙ በጀርባው ከነካው በተጨማሪም ተቀናቃዩ በእጅ ይዞ ካቆመው ፍልሚያው እንደተሸነፈ ያስረዳቸዋል። በዚህም ጎቶ ተስማምተው ፍልሚያው ይጀምር ይላል። ፍልሚያው የሚሆነው ሁለት ቡድኖች የየአራት ተዋጊዎች ሲካፈሉ የሚፋለሟቸው ደግሞ በራሳቸው ነበር የሚመርጡት። ሌሎቹ ደግሞ ከመቀመጫ ነበር የሚመለከቷቸውና በዚህ ጊዜ ጎቶ ለመፋለም ባይገባም ጂኖ የተዋጊዎቹ ችሎታ ለማየት ይጓጓል። በዚህም ፍልሚያው እንደጀመረ ንዋን ወደ ትልቅ ይቀየርና ከተናካ የተባለ እንደ ቦክሰኛ በጥንካሬ መፋለም ይጀምራሉ። ሊም የተባለ ደግሞ ከበጣም ፈጣን የሆነ ፋቢ የተባለ ጋር ይፋለማል። ባክ ደግሞ ከኩሞሞዶ የተባለ ፈሪ ጋር ይፋለማልና ፍልሚያው እነዚህ ሁለት ላይም እንደ ድመትና አይጥ ነበር። ምክንያቱም ኩሞሞዶ ተዋጊ ቢሆንም የባክ ጥቃት ሲመለከት ደግሞ ደጋግሞ ከመፋለም ይሸሽ ነበር በፍርሃት። በዚህ ጊዜ ተናካ ደግሞ ወዲያውኑ እንደ ህጉ ንዋንን ጨርሶ ፋቢ ደግሞ በተመሳሳይ ሊምን ያሸንፈዋል። ባክ ከኩሞሞዶ ጋር መፋለም ስላልቻለ ፋቢና ተናካ ይመጡታል። ቻሃ ደግሞ ይሄንን ስታይ ነበርና ከትዋዳ የተባለች የተፋለመች የነበረችው ወዲያውኑ እሷን ከጀርባዋ ነክታ ባክን ለማገዝ ትሮጣለች። እየሮጠች ግን ኩሞሞዶ በሚገርም ፍጥነት ከኋላዋ ይመጣታል። ቻሃ በድንጋጤ ኃይለኛ ፍጥነት ያላቸው ምቶች ባንዴ አስፈሪ ፊቱ ላይ ትለቅለትና ተረጋግታ ስታየው ግን ኩሞሞዶ ተናዶ አይኖቹ ደምቶ ቻሃን እንደ ጠላት ሊፋለማት ይጀምራል። በዚህ ጊዜ የጎቶ አስተርጓሚ አሁን ሌላኛው ኩሞሞዶ ስለመጣ ጎቶን ፍልሚያው ለማቆም የሚፈልግ ከሆነ ትጠይቀዋለች። ጎቶ ግን እስከ መጨረሻው እንድትቆይ ነግራትና በፍልሚያው ኩሞሞዶ ከቻሃ የፈጠነና ማንም ከሱ የማይጠብቀው ችሎታ ያሳያቸዋል። ኩሞሞዶ ቻሃን ስቶ መሬቱን ሲበነቃቅረው ደግሞ ቦታው በአቧራ ይሞላል። ቀጣይ ሞቱ እንደለቀቀ ግን ጂኖ መጥቶ ያቆመዋል። ምክንያቱም ኩሞሞዶ ፍልሚያው ልምምድ እንደሆነ ስለረሳው። ኩሞሞዶ ግን እሱም ሞቱ ሊያቀምሰው እንዳሰበ ግን ጂኖ አዙሮ በእጁ በመሬት ላይ ይይዘዋል። ይሄ በመቀመጫ የሚያየው የነበረው ጎቶ ደግሞ በዚህ ጊዜ ጂኖን ለመፋለም ይጓጓል።